የዕለት ከዕለት እንቅስቃሴያችን ውስጥ ዘመኑ ያፈራቸውን ቴክኖሎጂዎችን እንጠቀማለን። ከነዚህ መካከል አብዛኞቻችን ደግሞ የሶሻል ሚዲያ አካውንት ያልከፈትን መቼም አለን ብለን ማሰብ ይከብዳል። ፌስቡክ፣ ቴሌግራም፣ ጎግል፣ ዋትስአፕ፣ ኢሞ፣ ትዊተር፣ በጣም ብዙ። እነዚህን በመጠቀም መረጃ እንለዋወጣለን፣ ሀሳብ እንገልጻለን፣ ጥብቅ መረጃዎችን እናስቀምጣለን፣ ምስጢራዊ ሀሳብ ልውውጦችን እናደርጋለን። ነገር ግን በተለያዩ ጊዜያት የማታለያ ዘዴዎችን በመጠቀም አጭበርባሪዎች የእኛን አካውንት መጥለፍ ይፈልጋሉ። አካውንታችን ደህንነቱ ያልተጠበቀ ከሆነ በቀላሉ በአጭበርባሪዎች ቁጥጥር ስር በመግባት ብዙ ነገሮችን እናጣለን። በዚህም አካውንታችን በመጠለፉ ምክንያት በሕይወታችን ልናጣቸው የምንችላቸው ብዙ ነገሮች አሉ። የግል መረጃዎች፣ ምስጢሮቻችን፣ የግል፣ የጓደኛ፣ የቤተሰብ ብሎም የሀገር፣ እንዲሁም በእኛ ምክንያት በቅርብ የምናውቃቸው ጓደኞቻችን በስማችን ማጭበርበር ይከናወንባቸዋል። ከገንዘብ እስከ የህይወት መስዋዕትነት። አስባችሁታል? በአንድ ቅጽበት ህይወታችን እንዳልነበር ሲሆን እኛስ የምንጠቀምባቸው የሶሻል ሚዲያ አካውንቶቻችን ምን ያክል ደህንነታቸው የተጠበቀ እንደሆነ የምናረጋግጥ ስንቶቻችን ነን? ብዙውን ጊዜ ከምንጠቀምባቸው የሶሻል ሚዲያ አካውንቶቻችን መካከል አንዱ ቴሌግራም ነው። በዚህ ቪዲዮ እንዴት አድርገን የቴሌግራም አካውንቶቻችን በሌሎች መጠለፉንና ለመጠለፉን እናያለን። ከተጠለፈብን እንዴት ከዚህ ማውጣት የምንችልበትን ዘዴ እናያለን። አካውንታችን እንዴት ደህንነቱ የተጠበቀና በማንም እንዳይጠለፍ ማስጠበቅ እንደምንችል እንመለከታለን። ቻናሉን ሰብስክራይብ በማድረግ ቤተሰብ በመሆን ጀምሩት። አብራችሁን ቆዩ። በመጀመሪያ ወደ ስልካችን ቴሌግራም ላይ እንገባለን። ቴሌግራም ላይ ከገባን በኋላ ከላይ 3 ሰረዟን እንነካለን። የ3 ሰረዟን ከነካን በኋላ ወደ ሴቲንጋችን ይወስደናል። የሴቲንግ ምልክቷን ከነካን በኋላ ቀጥታ ወደ ፕራይቬሲ ኤንድ ሴኩሪቲ የሚለውን እንጫናለን። እዚህ ላይ ዲቫይስ የሚል አለ። ዲቫይስ የሚለውን ስንነካው ካሁን በፊት እኛን ሃክ አድርገውን ወይም በእኛ ስልክ የሚጠቀሙ በእኛ መረጃ የሚጠቀሙ ሰዎችን ማግኘት እንችላለን። እዚህ ጋር እንደምታዩት ካሁን በፊት በክሮም ውስጥ ገብቻለሁ። ለምሳሌ ይህ ራሴዋ ሴፍት ብዬ የገባሁት ነው። እናንተ እዚህ ውስጥ እናንተ ሳትፈልጉ የገባችሁበት ካለ እዚህ ጋር ያሳያችኋል ማለት ነው። ይህንን እንዴት አድርገን ነው እነኚህ ሰዎች የራሳችንን እየተጠቀሙበት ነው። ስለዚህ ይህን እንዴት አድርገን ማውጣት እንችላለን የሚለውን አሳያቸዋለሁ። ዲቫይስ ላይ እንነካዋለን። ዘንድ ተርሚኔት ሴሽን የሚለውን እንጫናለን። ከዛም በኋላ ተርሚኔት እናደርገዋለን፣ እናቋርጠዋለን ማለት ነው። ከአሁን በኋላ እዚህ አፕሊኬሽን ላይ እዚህ ዲቫይስ ላይ የኛን አካውንት መጠቀም አይችልም ማለት ነው። ስለዚህ በዚህ አይነት ሁኔታ የኛን ሀክ የተደረግነውን አካውንታችን ማስመለስ እንችላለን ማለት ነው። በቀጣይ እንዴት አድርገን ሴኩሪቲውን ወይም ደህንነቱ የተጠበቀ አካውንት እንዲኖር ማድረግ አለብን የሚለውን ለማየት የመጀመሪያው 2 ስቴፕ ቬሪፊኬሽን ነው። ሁለተኛው የጉግል አካውንት ነው። ሶስተኛው ፓስኮድ ማስገባት ነው። እነኚህ ከተጠቀምን አካውንታችን ደህንነቱ የተጠበቀ አካውንት ይሆናል ማለት ነው። ቀጣይ 2 ስቴፕ ቬሪፊኬሽን እንዴት እናሰጣለን የሚለውን 2 ስቴፕ ቬሪፊኬሽን የሚለውን እንነካለን። ዘን ሴት ፓስዋርድ የሚለውን እንነካለን። እዚህ ጋር ፓስዋርዳችንን እናስገባለን የማንረሳውን። እዚህ ጋር ደግሞ ፓስዋርድ ሂንት ማስገባት ይጠበቅብናል። እሱ የሚጠቅመን በኋላ ቢጠይቀን ነው። ዘን ጉግል አካውንታችንን ሪከቨር ኢሜይል እናስገባለን። ዘን ወደ ኢሜይላችን ቬሪፊኬሽን ኮድ ይልክልናል። እሱን እንሞላለን። ከዚህ በመቀጠል ፓስኮድ የሚለውን ነው የምንነካው። እሱን እንነካዋለን። ከዛ ኢኔብል እናደርገውና ኮኔክት እናደርገዋለን። ዘን ከዚህ በመቀጠል የሚጠይቀን ምንድነው?
እዚህ ጋር የተለያዩ ነገሮችን ቼንጅ ከአሁን በፊት ገብተን ከሆነ ቼንጅ ማድረግ እንችላለን። ፊንገር ፕሪንት መጠቀም እንችላለን። ለስንት ደቂቃ መዝጋት አለበት የሚለውን ማወቅ እንችላለን። እዚህ ጋር ማስተካከል እንችላለን። ፓስዋርዳችንን እዚህ ጋር አስገብተን ፓስኮዱን መሙላት እንችላለን። እንደዛ አድርገን ሴኩሪቲያችንን በማስተካከል ከማንኛውም አደጋ ራሳችንን እና ሌሎችንም መጠበቅ እንችላለን። መልካም ጊዜ